ኡፍ ወይኔ ረካውኝ ጀማው ኡፍ አንጀቴ ነው ቂቤ ጠጣው አንጀቴ ማለት ነው ማኔ ትችላለህ ማኔ ሲጀመር አንተ አፍሪካዊ ደም ነው ያለ አንበሳ የኔ ጥቁር አዝሙድ ብያለሁ ዛሬ እንዴት አባቱ የሚያምር ጎን ያገባው አንተ ከ16 እስከ 50 ውጪ እኮ ነው ጥቅስ ያደረገው ማን ትችላለህ ማን ግብጽ የምትባል ሀገር how many times እንዴ ነው መቋጠርብሽ እኔ ተቃጠልኩኝ እኮ ባንጀ መጣ እኔ እኮ ቋጠሬን ያከሸፈችብኝ የመጀመሪያ ሀገር እኮ ግብጽ ነች እኮ የኔ ቋጠሮ እኮ የሚከሽፍ ቋጠሮ አልነበረም እንዴ ግብጽ ስንቴ ነው በጣጠሰችብኝ ዛሬ ግን ሰራ በቃ ግብጽ ኢሊሚኔትድ መሆን ነበረባት ኢሉሚናቲ ሆና ከዚህ ውድድር ወጣለች ማታ ማለት ነው ናይጄሪያ ቢያሸንፍ ደስ ይለኛል ሞሮኮ ቢያሸንፍ አይከፋኝም በቃ ከዚህ በኋላ ግብጽ ዋንጫውን አትብለው እንጂ ይፈልጋ ሀገር ከዚህ በኋላ ይቀራችሁ ሁላችሁ መርጣችሁ መውሰድ ትችላላችሁ የምሬን ነው በጣም ደስ ብሎኛል ለምሳሌ ግብጽ ካለፈች ለዋንጫው እርግጠኛ ነበርኩኝ እንደምትበለው ይሄን ጨዋታ ካለፈች ተበላው ነበር ማንንም ከፊቷ ቢኖር ማለት ነው ናይጄሪያ ጥሩ ቢሆን ሞሮኮ ጥሩ ቢሆን አትሰማም ለዋንጫ ከደረሰች ምክንያቱም የዋንጫ ሜንታሊቲ ያላት ቡድን ነች መጥፎ ቡድን ነች ግብጽ ማለት እንኳን ደስ አለህ ማኔ እንግዲህ ጀማው ቋጠራችን ሰርቶ ናይስ የአፍሪካ ዋንጫ ደስ እንዲለኝ ያደረገ ይመች የደስታ ቀን ነው የምዝምታ ታ ይላል በቃ አሁን ሪላክስ አድርጌ ሳልጨነቅ ነው ይሄንን ዋንጫ ማን እንደሚበላው ማየው ሊቨርፑል ምናምን የሳላ ደጋፊ ምናምን የምትሉ አሽቃባጮች ማለት ለግብጽ ለማሽቃበጥ ምክንያት የምትፈልጉ ማፈንደር ስለምትፈልግ ነው ለሱ ምክንያት እየሰጠህ ነው እንጂ የሊቨርፑሉ ሌጀንድ ሳዲዮ ማኔ የሊቨርፑሉን ሌጀንድ መሐመድ ሳላህን አስቀይሞ ነው የሸኘው ስለዛ ቅር ሊልህ አይገባም እናቴ ትሙት ሊደብርህ አይገባም ገባሽ አይደለ ኡፍ እንዴት ነው የሚያረከው አሁን አርሲየም ሃንግማን ታስቀይምልኛለች ላይቭ እንኖራለን ሞሮኮና ናይጄሪያ ደግሞ ሞሮኮ እንደሌሎቹ ቀይ አይደለም የሚሰጥሽ አንቺ ቢጫ ነሽ ቢጫ ላይ ነው ያለሽ ገባሽ አይደል ምክንያቱም ይሆን አንዳንዴ ታሳያለሽ አፍሪካዊ እንደሆንሽ ይሄ ምንም ከዘርጋ አይገናኝም ፓፓውቴ ገባሽ አይደል ውቴ ከዘርጋ አይደለም የሚገናኝ አፍሪካዊ ነኝ የሚል ሀገር ነው አፍሪካ ዋንጫ መብላት ያለበት እነዚህ ሰዎች ለምን እንደሚሳተፉ ራሱ አይገባኝም ለምን እንደሚሳተፉት ገባ አይደል አፍሪካዊ ነኝ ሳትል የአፍሪካ ዋንጫ በልተህ ልፎክር አይደብርህም ገባ አይደል እዚህ ያላችሁ ደግሞ we are not black we are not African we are ሀበሻ ከኔ የጠቆረ ሰው ማን በእናት ይሄንን ሎጂክን ማን ለነጮች አስረዳቸውና ከዛላ አውልክ ነህ ይበሉ አድክም ይሁን ሰውዬ ማን ገባ አይደል ዓለም እንዴት አድርጎ እንደሚያየህ ነው እየነገርኩ ያለሁት አንተ ራስን እንደፈለክ ልታይ ይችላል ገባ አይደል እኔ ራሴን ምሳሌ ራሴን ኢላን ማስክ ነኝ ብዬ ላስብ ይችላል 50 ቢሊዮን ዶላር አለኝ ብዬ ላስብ ይችላል ባንኩ ግን 50 ቢሊዮን አለ ካላለኝ የለኝም ስለዛ ጥቁር ነህ ተቀበለው ገባ ፍቅህ ማጠለው ነገር ነው መደበቅ ማትችለው ነገር ነው ስለዛ ካንተ ጋር አብሮ የሚሰቃይን ሰው ብትደግፍ ይሻላል ከሞን ሴኔጋል ከዛላ ማታ ናይጄሪያ ብታልፊ በጣም ደስ ይለኛል ናይጄሪያ ቨርሰስ ሴኔጋል ትክክለኛ ፋይናል አሁን የተጫወተ ያሸንፍ ኢትዮጵያን የነካ ማፊ በረካ ነው አባቴ ማፊ ሙሽኪላ ነው ጭውቴው ማለት ሙቆጠራ ግጥ ሙለቅለጣ ነው በቃ ሴኔጋል ከኛ በቀጣይ ያለ ሴኔጋል አባቴ አባይልክ በይ ገና አፈርፍሻለሁ በቋጠሩ ሙቋጠራ ነው ጭውቴው ቢሉገቲል አረብያ ነው አባቴ አልሰማሽም ጭራሽ ባይ ባይ ኢጂፕት ባይ ቻው ማኔ አውጣለት አንተ ሁሉ ጊዜ በሴኔጋል ሁሉ ጊዜ ይፈትሻል የመጀመሪያው ቋጠሯችን ተሳክቷል ፋሚሊ የመጀመሪያው ቋጠሯችን ተሳክቷል በኋላ ደግሞ ሞሮኮን እንጥላታለን በቃ ይቋጠራል መፍትሄ ነው አንተ ግብጽን ዛሬ ሲደግፍ የነበርክ ባይ መፍትሄ ነው እኔም መፍትሄ ነው ሴኔጋል መደገፍ ይቋጠርለታል በኋላ ደግሞ ሞሮኮን እንድትወርቅ በደም ይቋጠራል እነው ሲሜ አሰማይ ሞሯት ነው ማለት ፓፓውቴ በጣም ነው ደስ ያለኝ ግብጽ በሞሮኮ በጣም እኔ ግን ትዝብት ኢትዮጵያዊ ሆናችሁ ለግብጽ የምትቋጠሩ ሰዎች በእውነት ትዝብት ነው መፍታችሁ እኔም መፍትሄ እንጥላቸዋለን ሞሮኮን ይቋጠርለት ፋሚሊ ገባለት በጣም ደስ ብሎኛል
አውጣለት። አልቀሰ ሴኔጋል ተጋጣሚዋ ግብፅን በአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ 1-0 በማሸነፍ ወደ ፍጻሜው ማለፏን አረጋግጣለች። የ2026 የአፍሪካ ዋንጫ የፍጻሜ ተፋላሚ መሆኗን ሴኔጋል አረጋግጣለች። ሳዲዮ ማኔ ደግሞ ሴኔጋልን ሀገሩን ወደ ፍጻሜው ያደረሰ ተጫዋች ነው። 78ኛው ደቂቃ ላይ ብቸኛዋንና የማሸነፊያን ግብ ከቦክስ ውጭ አክርሮ በመምታት ማስቆጠር ችሏል። ሴኔጋሎች በጣም የተሻሉ በነበሩበት ምሽት ላይ ግብጾች አንድ ኦን ታርጌት ብቻ በማስመዝገብ በጣም ደካማ የሚባል ፐርፎርማንስ ነበር ያስመለከቱን። በምሽቱ የ5 ሰዓት ጨዋታ ደግሞ ሴኔጋልን የምትገጥመዋን ሀገር የምንለይበት ይሆናል። ናይጄሪያ ከአዘጋጇ ሞሮኮ ጋር ይጫወታሉ። ማን ወደ ፍጻሜው የሚያልፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በ19 ምናምን ነው አሉ ግብጾች ኢትዮጵያ መጥተው ኳስ ምን ያደርግላችኋል? መጀመሪያ ጠግባችሁ ብሉ። እሳይ በታባቱ በማንኛውም መንገድ የግብጽ ውርቀት ያስደስተኛል። እንዴት እንደምጠላቸው ውይ እንደ ሀገር ነው ቋጥረን ግብፅን የጣልናት። አንቺ ፎቃቃ የትም አባትሽ ነው እኮ ሴኔጋል የትም አያልፍልሽም፣ የትም ማለት ነው። እንደዚህ ብዬ ነበር ስቋጥር የነበረው። ፈርስት ሃፍ የሚያስጠላ ጨዋታ፣ የምሬን እንቅልፌ ነበር የመጣው ፈርስት ሃፍ ላይ። ምንም ሙከራ የሌለው ምንም በቃ የሚረባ ጨዋታ አልነበር የሚያየ ነው። ሰከንድ ሃፍ የተወሰነ ነገር ይሻላል። ማኔ ማሻአላ አንተ ምን ይሳናል? የኛው መከታ አረንጓዴ ቢጫ ቀይ እኮ ነው። እንደ ሀገር ነው ቋጥረን የጣልናት። እቺ ሼር ኮፒ ሊንክ እያደረጋችሁ ለነ መሐመድ ሳላ ለነ ማርሙሽ አድርሱልኝ። በእናትህ አስተርጉሞ ይስሙት። እኔ ደስ ብሎኛል፣ እናንተ ደስ አላላችሁም? ማሻአላ ማኔ ለምን እንደሆነ አላውቅም። ኢትዮጵያ እንዳለፈች ነው የተሰማኝ። ሴኔጋል ግብፅን ስታሸንፍ ማለት ነው። ግብፅ ከድሮ ጀምሮ ማለት ነው እንደዚህ ጨጓራን ቀጥል በቃ። ለምን እኔ ጩጬ ሆኜ ማለት ነው ምንም የአፍሪካ ዋንጫ ያየሁኝ በቃ ለጥቁሮቹ ነበር፣ ጥቁር ለሆኑት ነበር እንትን ምለውና ግብፅ ደግሞ እነሱን ዝም ብላ ነበር የምታሸንፋቸው። ፋይናል ጨዋታ ታስለቅሳቸዋለች። እር ነበር የምታደርገኝ ማለት ነው። አብሶ በረኛቸው በስማ ይተኛሉ። 90 ምናምን ደቂቃ ላይ ይተኛሉ። እግሩን ይዞ ይወድቃል። ቅጥል ነው የሚያደርጉ በቃ። ኤኒዌይስ ዛሬ ግን እኔ ደስ ብሎኛል ፐርሰናሊ ማለት ነው። ሴኔጋል ግብፅን 1-0 አሸንፋ ወደ ፋይናል ወደ ፍጻሜ ሄዳለች። ብቸኛዋን ግብ ደግሞ ያስቆጠረውም የቀድሞ የቅዱሳኖቹም የሳውዛምፕተንና የሊቨርፑል ተጫዋች የሆነው ሳዲዮ ማኔ ነው። ቆንጆ ግብ ከፔናልቲ ቦክስ ውጭ ማለት ነው። በቃ ይሄ ማገገም በማይችሉበት ሰዓት አካባቢ ጠብቁ። እኔ ደስ ብሎኛል። እርሱስ ደስ አላሉትም? ግብፅ በሳዲዮ ማኔ ብቸኛ ጎል ማጅራቷን ተመታ ከአፍሪካ ዋንጫ ባይ ባይ። እና ደስ ነው ያለኝ። ሴኔጋል ውስጥ ደግሞ ፔፕ ማታሳር የቶተናሙ ተጫዋች አለ እና መልካሙን ሁሉ ይቅጠም። ለፍጻሜ ደርሰሃል። ብትበለው ከዋንጫ ጋር ብትመጣ ደስ ይለኛል። ይመቻችሁ።